ቅዱስ 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 የሰራዊት ጌታ። የማ ጌታ? ይሄ ነው የሁላችሁ ከተንኮለኞች የሚያድነን የሰራዊት ጌታ ነው። አሁን እያንዳንዳችን ላይ መተት ይልኩብናል። ምቀኞች፣ ሸረኞቹ፣ ተንኮለኞቹ እድላቸውን፣ ጊዜያቸውን፣ ዘመናቸውን አጥፋ ይላሉ። እነዚህ የሚላኩት ደግሞ በሰራዊት ጌታ የተፈጠሩ ናቸው። የሰራዊት ጌታ እግዚአብሔር። ስለዚህ ፍጡር ለፍጡር የሚያደርገው ጥቃት ዋናውን ፈጣሪውን ከያዛችሁ ምን አቅም አለው? ፍጡር እኮ ነው። ሰይጣንም ፍጡር ነው። እና ዳልሞቴ ወሰንጋላ ብለን ስም የሰጠናቸው እነ ከራማ፣ እነ ውቃቢ፣ እነ ጅላሌ፣ እነ ሻምበሶ ምናምን የምንላቸው እነ ዳኝ ወርቁ፣ እነ ቤሩድ እነዚህ የምንላቸው በሙሉ እነዚህ ሁሉ ፍጡር መናፍስቶች ናቸው። የሰራዊት ጌታ የትኛውም አይነት ሰራዊት የቅዱሱም የእርኩሱም የሁሉም የሰራዊት ጌታ ማን ነው? እግዚአብሔር። ምን ያስፈራል ታዲያ? የሰራዊት ጌታ እኮ ነው። የሰራዊት ጌታ እያሉ ያመሰግኑት ነበረ። ቅዱስ ቅዱስ እያሉ የሰራዊት ጌታ። ምድር ሁሉ ታዲያ በክብሩ ተሞልታለች። ኦዚዮን ሲሞት የእግዚአብሔር ክብር ተገለጠ። ሁልጊዜ የኛ የሆነው ካልሞተ የእግዚአብሔርን ክብር አናየው። የሥጋ የሆነው ካልሞተ የእግዚአብሔር የሆነውን አናየው። ምን ጊዜም ይሄ የምናየው እውነት ነው። ከሥጋ የሆነው ነገር ካልቀረ የእግዚአብሔር የሆነው ነገር አይጀምርም። ልክ ኦዚዮን ሲሞት ነው ታዲያ ቅዱስ ነገር። ከዛ በኋላ የሰራዊት ጌታ እግዚአብሔር ምድርን ሁሉ ከክብሩ ተሞልታለች አለ። ከቤተ መቅደሱ የሞላው የክብር የልብስ ዘርፍ እንደገና ወደ ምድሪቱ መጥቶ በክብር ሞላው። መነሻው ግን ከቤተ መቅደሱ ነው። ከቤተ መቅደስ ነው የተነሳው። የክብሩ ሙላትን ያየው በቤተ መቅደስ ነበር። አሁን ደግሞ በምድር ላይ ሙላትን አየ። መጀመሪያ ከሰማይ ሙሉ አየ። አሁን ቀጥሎ በምድር ላይ ደግሞ ሙሉ ላይ ነው። ምድር ሁሉ በክብሩ ተሞልታለች። የእግዚአብሔር ክብር ሲሞላው ምድሪቱ ሰዎች በሰማያዊ ኃይል ይደገፋሉ፣ በእምነት መንፈሳዊ ፍቅር ይያዛሉ፣ በእግዚአብሔር ኃይልና ጥበብ ይመራሉ።